በዚህ ቪዲዮ የዘጠነኛ ክፍል ጂኦግራፊ 50 ጥያቄ እንሰራለን። ዘ ፈርስት ኩዌስችን ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ ይላል። ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ይህን ማያውቅ አይኖርም መቼም። በጣም ቀላል ጥያቄ ነው። ኤ ድሬዳዋ፣ ቢ አዲስ አበባ፣ ሲ አዳማ፣ ዲ መቀሌ ይላል። ስለዚህ ትክክለኛው መልስ ምን ይመስላችኋል? እስኪ ትንሽ አስቡበት። የተሰጠው ታይም አልቋል። መልሳችን አዲስ አበባ ቢ ነው ማለት ነው። ቢ አዲስ አበባ ናት። ሁለተኛው ጥያቄ which mountains range extends through ኢትዮጵያ from north to south ይላል። from north to south extend የሚሆን ኢትዮጵያ ውስጥ የሚገኝ ማውንቴን የትኛው ነው እያለ ነው። የተሰጡት ምርጫ ኤ ሰሜን ማውንቴን፣ ቢ ኢትዮጵያን ሃይላንድስ፣ ሲ አብሲኒያ ፕላቶ፣ ዲ ግሬት ሪፍት ቫሊ ይላል። ስለዚህ ከተሰጠው ከነዚህ ከአራቶች ምርጫ ውስጥ ትክክለኛው መልስ የትኛው ነው? መልሳችን ቢ ኢትዮጵያን ሃይላንድስ፣ ቢ ትክክለኛ መልስ ነው። ሶስተኛ ጥያቄ ዋት ኢዝ ዘ ሃይስት ፒክ ኢን ኢትዮጵያ ይላል። ሃይስት ፒክ ኢን ኢትዮጵያ ዘ ሃይስት ማውንቴን ማለት ነው። ኢትዮጵያ ውስጥ ሃይስት ፒክ ካል ሃይስት ማውንቴን በጣም ረጅሙ ተራራ የትኛው ነው እያለን ነው። ስለዚህ ኢትዮጵያ ውስጥ ረጅሙ ተራራ የትኛው ነው? ኤ ራስ ደሸን፣ ቢ አምባ ማርያም፣ ሲ ራስ ተፈሪ፣ ዲ ራስ ካሳ እያለን ነው። ስለዚህ ትክክለኛው መልስ የትኛው ይመስላችኋል? ከተሰጠው ምርጫ ውስጥ ያው ሰዓቱ ሳያልቅ ራሳችሁን ሞክሩ። መልሳችን ኤ ራስ ደሸን ነው። ራስ ደሸን ትክክለኛው መልስ ነው። አራተኛ ጥያቄ which river is the longest in ኢትዮጵያ ይላል። ኢትዮጵያ ውስጥ ካሉ ወንዞች ረጅሙ ተራራ የትኛው ነው እያለን ነው። ረጅሙ ተራራ የትኛው ነው? ኤ አዋሽ ሪቨር፣ ቢ አባይ ሪቨር ወይም ብሉ ናይል፣ ሲ ኦሞ ሪቨር፣ ዲ ባሮ ሪቨር ይላል። ስለዚህ ከነዚህ ከተሰጡት ምርጫዎች ውስጥ ረጅሙ ወንዝ የትኛው ነው ማለት ነው። ስለዚህ የተሰጠው ታይም እያለቀ ነው ያለው። ትክክለኛው መልስ ቢ አባይ ሪቨር ወይም ብሉ ናይል ይባላል። አምስተኛ ጥያቄ ሌክ ጣና ኢዝ ኖን ፎር ዊች ዩኒክ ፊቸር ይላል። ጣናን ካሉ ሀይቆች ለየት የሚያደርገው ዩኒክ ፊቸር ያለው ለየት የሚለይበት ከሌሎች ማለት ነው በምን ነው እያለን ነው። ከሌሎች አሁን እንግዲህ ኢትዮጵያ ውስጥ ብዙ ሀይቆች አሉ። ከዚያ ሀይቅ ውስጥ ጣናን ሀይቅ በጣም ለየት የሚያደርገው ምንድን ነው? ኤ it is lowest lake in Africa. It is B, it is ancient monasteries. C, it is self-state and orientally underground ይላል ዲ። ስለዚህ መልሳችን ቢ ነው። it is an ancient monasteries የቆየ ስለሆነ ማለት ነው። ስለዚህ ይሄ ስድስተኛው ጥያቄ what is the great rift valley in ኢትዮጵያ known as locally ይላል። ግሬት ሪፍት ቫሊ ኢትዮጵያ ውስጥ ሎካሊ ምን ተብሎ ይታወቃል ነው? በጣም ዝቅተኛው ማለት ነው። ስለዚህ አባይ ጆርጅ፣ ቢ ዳንካል ዲፐርሽን፣ ሲ አፋር ዲፐርሽን፣ ዲ ኦል ኦፍ ዘ አባብ ይላል። ግሬት ሪፍት ቫሊ በመባል የሚታወቀው አባይ ጆርጅ፣ ቢ ዳንካል ዲፐርሽን፣ አፋር ዲፐርሽን፣ ኦል። ስለዚህ አፋር ዲፐርሽን ነው ሎካሊ እንደ ሀገር ውስጥ የሚታወቀው አፋር ዲፐርሽን አፋር ውስጥ ስለሚገኝ። ሰባተኛ ጥያቄ which region of ኢትዮጵያ is known as the roof of Africa? ኢትዮጵያ ውስጥ ካሉት ስቴቶች ወይም ሪጅኖች ውስጥ ሩፍ ኦፍ አፍሪካ ተብላ የምትታወቀዋ ሪጅን ማነች? ኤ አፋር ሪጅን፣ ቢ ሶማሌ ሪጅን፣ ሲ አማራ ሪጅን፣ ዲ ኦሮሚያ ሪጅን። የተሰጠው ታይም እያለቀ ነው። ስለዚህ ትክክለኛው መልስ ሲ ነው። አምሃራ ሪጅን ሩፍ ኦፍ አፍሪካ ተብላ ትታወቃለች። ስምንተኛ ጥያቄ ዋት ኢዝ ዘ ፐርሰንቴጅ ኦፍ ኢትዮጵያን ላንድ ኢን ሃይላንድ ኢትዮጵያን ላንድ ኢን ሃይላንድ። ሃይላንድ ማለት ከፍታ ያላቸው ማለት ነው። ከፍታ ያላቸው ኢትዮጵያ ውስጥ በፐርሰንት ምን ያህል ይሆናሉ? ሃይላንድ የምንላቸው ማለት ነው። በፐርሰንት ምን ያህል ይሆናሉ እያለን ነው። ስለዚህ የተሰጠው ምርጫ ኤ 25%፣ ቢ 35%፣ ሲ 50%፣ ዲ 65%። የተሰጠው ታይም አልቋል። መልሳችን ሲ ነው 50% ማለት ነው።
50% ኢትዮጵያ ውስጥ ሃይላንድ ከቨር ያደርጋል። 9ኛ ጥያቄ ዘ ዳንካል ዲፐርሽን ኢዝ ፌመስ ፎር ኢትስ ዳንካል ዲፐርሽን የሚታወቅበት ዋናው ሜን ፊቸሩ ምንድን ነው እያለን ነው። ኤ ደንስ ፎረስት፣ ቢ ኤክስትሪም ሂት ኤንድ ጂኦተርማል ፊቸርስ፣ ሲ አሸንት ተምፕልስ፣ ዲ ኮፊ ፕላንቴሽንስ እያለን ነው። ስለዚህ በጣም ዳንካል ዲፐርሽን የሚታወቅበት ምን ይመስላችኋል? መልሳችን ቢ ነው። ኤክስትሪም ሂት ኤንድ ጂኦተርማል ፊቸር ነው። ዳንካል ዲፐርሽን ውስጥ የተለያዩ ቮልካኒክ ኢረፕሽን ምናምን ስለሚከሰት ማለት ነው። 10ኛ ዊች ናቹራል ፊቸር ሜክስ ኢትዮጵያ ቦርደር ዊዝ ሱዳን። ስለዚህ ምንድነው አሁን እዚህ እያለን ያለው ኢትዮጵያን ከሱዳን የሚያዋስን የትኛው ነው እያለን ነው። ኤ አዋሽ ሪቨር፣ ቢ ብሉ ናይል አባይ ሪቨር፣ ሲ ግሬት ረፍት ቫሊ፣ ዲ ሌክ ታና። ካሉት ወንዞች ውስጥ ኢትዮጵያንና ሱዳንን የሚያደናብር የትኛው ነው እያለን ነው። ስለዚህ መልሳችን ቢ ነው፣ ብሉ ናይል ወይም አባይ ኢትዮጵያና ሱዳንን ያደናብራል። 11ኛ ጥያቄ ዋት ኢዝ ዘ አቨሬጅ ኤሌቬሽን ኦፍ ኢትዮጵያን ሃይላንድ? ዋት ኢዝ ዘ አቨሬጅ ኤሌቬሽን ኦፍ ኢትዮጵያን ሃይላንድ? አቨሬጁ ማለት ነው። አቨሬጅ ከፍታ ኢትዮጵያ ውስጥ ምን ያህል አቨሬጅ ከፍታ ሃይላንዱ ማለት ነው። ስለዚህ ኤ 1500 ሜትር፣ ቢ 2000 ሜትር፣ ሲ 2500 ሜትር፣ ዲ 3000 ሜትር እያለ አሁን አቨሬጅ በከፍታ ለምሳሌ ኢትዮጵያ ብዙ ቦታ ከፍታ አለ፣ ማውንቴን አለ። የእነዚህ አቨሬጅ ምን ያህል ነው እያለ ነው። ስለዚህ መልሳችን ሲ 2500 ሜትር ነው። 12ኛ ጥያቄ which lake is entirely in Rift Valley and has no natural outlet? Which lake is entirely in Rift Valley and has no natural outlet? The given option is A ሌክ ታና ይላል፣ ቢ ሌክ ሐዋሳ፣ ሲ ሌክ አባያ፣ ዲ ሌክ ቱርካና። ስለዚህ እስኪ ትንሽ አስቡበት። ስለዚህ ታይማችን አልቋል። መልሳችን ቢ ነው፣ ሌክ ሐዋሳ። ሌክ ሐዋሳ። 13ኛ ጥያቄ ዘ ሰሜን ናሽናል ፓርክ ኢዝ ሎኬትድ ኢን ዊች ሪጅን ይላል። ሰሜን ናሽናል ፓርክ የትኛው ሪጅን ውስጥ ነው የሚገኘው እያለን ነው። ኤ ኦሮሚያ፣ ቢ አምሃራ፣ ሲ ትግራይ፣ ዲ ሳውዘርን ኔሽን ናሽናሊቲ ኤንድ ፒፕልስ ሪፕሬዘንታቲቭ እያለን ነው። ስለዚህ ትክክለኛው መልስ የትኛው ነው? ታይማችን አልቋል ኦልሞስት። መልሳችን አምሃራ ነው። ሰሜን ናሽናል ፓርክ ማለት በሰሜን በኩል የሚገኝ ወደ ትግራይ ድንበር የሚገኝ ማለት ነው። አማራ ውስጥ ነው፣ አማራ ሪጅን ውስጥ። which is not a major river in ኢትዮጵያ ውስጥ በጣም የማይታወቅ ትንሽ የሆነ ሪቨር፣ በጣም ከፍተኛ ያልሆነ የትኛው ነው እያለን ነው። በጣም ታዋቂ ያልሆነ የትኛው? ኤ ተከዜ ሪቨር፣ ቢ ኦሞ ሪቨር፣ ሲ ሪሃኔ ሪቨር፣ ዲ አዋሽ ሪቨር። ኢትዮጵያ ውስጥ በደንብ የማይታወቀው ወንዝ ወይም ትልቅ ያልሆነው ወንዝ የትኛው ነው? ስለዚህ ሰዓታችን አልቋል። መልሳችን ሪሃኔ ሪቨር ነው። ይሄ ብዙም ታዋቂ አይደለም። 15ኛ ጥያቄ ዋት ኢዝ ዘ አዋሽ ሪቨር ፕራይመርሊ ዩዝድ ፎር? አዋሽ ሪቨር ጥቅሙ ምንድን ነው? የመጀመሪያ ጥቅሙ ምንድን ነው? ፕራይመሪ ዩሴጅ ኦፍ አዋሽ ሪቨር። ስለዚህ የተሰጠው ምርጫ ኤ ቦርደር ዲሞክሬሽን፣ ቢ ኢሪጌሽን ኤንድ ሃይድሮኤሌክትሪክ ፓወር፣ ሲ ናቪጌሽን ኦንሊ፣ ዲ ሪሊጂየስ ፐርፐስ ኦንሊ። ስለዚህ ምን ይመስላችኋል? የተሰጠን ጥያቄ ሰዓቱ አልቋል። ቢ ኢሪጌሽናል ኤንድ ሃይድሮኤሌክትሪክ ፓወር ነው። ለግድብ እና ኤሌክትሪክ ፓወር ለማመንጨት እንጠቀመዋለን ማለት ነው። 16ኛ ጥያቄ which entirely group primarily inhabits the Somali region of Ethiopia? which ethnic group primarily inhabits the Somali region of Ethiopia? በጣም ብዙ ሶማሊ ሪጅን ውስጥ የሚበዛ ብሔር የትኛው ነው እያለ ነው። ኤ ኦሮሞ፣ ቢ አማራ፣ ሲ ሶማሊ፣ ዲ አፋር። ስለዚህ የትኛው ነው? ስለዚህ መልሳችን
ሶማሌ ናት። ሶማሌ ትክክለኛው መልስ ነው ማለት ነው። 17ኛ ጥያቄ ዘ ኦሞ ሪቨር ፎርምስ ኢትዮጵያ ቦርደር ዊዝ ዊች ከንትሪ? ኦሞ ሪቨር ኢትዮጵያንና ምንን የትኛዋን ሀገር ነው የሚያደናብር እያለን ነው። ኤ ሱዳን፣ ቢ ኤሪትሪያ፣ ሲ ኬንያ፣ ዲ ጅቡቲ እያለን ነው። ስለዚህ ትክክለኛው መልስ አስቡበት ትንሽ የተሰጠው ጥያቄ መልሱ ኬንያ ነው። ኬንያ 18ኛ ጥያቄ ላሊበላ ኢዝ ፌመስ ፎር ላሊበላ የምትታወቅበት ዋናው ሜይን ፐርፐሱ ወይም ዘ ሜን ፊቸር ኢዝ ምንድን ነው? ኤ ሳልት ሚንስ፣ ቢ ሮክ ኬዎን ቸርችስ፣ ዲ ኮፊ ፕላንቴሽንስ፣ ዲ ሃይድሮኤሌክትሪክ ዳም። ስለዚህ ኢትዮጵያ ውስጥ ላሊበላ የምትታወቅ በምንድን ነው? ያው ብዙዎቻችን እናውቀዋለን። ላሊበላ የቤተ ክርስቲያን ስለሆነ በምን ነው የሚታወቀው? መልሳችን ቢ ሮክ ኬዎን ቸርችስ ነው ማለት ነው። በዚህ ነው የሚታወቀው። 19ኛ ጥያቄ ዘ አባይ ጆርጅ ኢዝ ኖን ፎር ኢትስ ዴፕዝ ኦፍ አፕሮክሲሜትሊ። አባይ ጆርጅ ወደታች ርቀቱ ምን ያህል ነው እያለን ነው። ኤ 500 ሜትርስ፣ ቢ 1000 ሜትርስ፣ ሲ 1600 ሜትርስ፣ ዲ 2000 ሜትርስ እያለን ነው። ዴብዙም ማለት ነው ምን ያህል ርቀት አለው የአባይ ጆርጅ። ያስቡበት ትንሽ፣ ሰዓቱ አልቋል። መልሱ 1600 ሜትር ነው። 1600። 20ኛ ጥያቄ ዊች ፎረስት ኢን ኢትዮጵያ ኢዝ ዘ ላርጀስት ሪሜኒንግ ናቹራል ፎረስት? ዊች ፎረስት ኢን ኢትዮጵያ ኢዝ ዘ ላርጀስት ሪሜኒንግ ናቹራል ፎረስት? ኤ ታራ ገዳም፣ ቢ ዱራ ፎረስት፣ ሲ አሬና ፎረስት፣ ዲ ጊቤ ፎረስት። ስለዚህ በጣም ታዋቂው ትልቁ ናቹራሊ የሚገኘው ፎረስት የትኛው ነው? መልሱ ሰዓቱ አልቋል። ሲ ነው ማለት ነው። ሲ ትክክለኛው መልስ ነው። አሬና ፎረስት። 21ኛ ጥያቄ ዋት ኢዝ ዘ ግሬት ሪፍት ቫሊ ሲግኒፊካንስ ኢን ኢትዮጵያ? ዋት ኢዝ ዘ ግሬት ሪፍት ቫሊ ሲግኒፊካንስ ኢን ኢትዮጵያ? ኤ it contains all the major cities, B it is a geological feature affecting climate, water and ecology, C it is only for tourism, D it is separates ethnic groups. ሰዓቱ አልቋል። መልሳችን it is geological feature and affecting climate, water እያለን ነው። 22ኛ ጥያቄ አዲስ አበባ is located at an elevation approximately። አዲስ አበባ የምትገኝበት ኤሌቬሽን ከፍታዋ ምን ያህል ላይ ነው? አባብ ሲ ሌቭል ምን ያህል ላይ ትገኛለች አዲስ አበባ እያለ ነው። ስለዚህ ኤ 1500 ሜትር፣ ቢ 2355 ሜትር፣ ሲ 3000 ሜትር፣ ዲ 3500 ሜትር። ትንሽ አስቡበት። ሰዓቱ አልቋል። መልሳችን ቢ 2355 ሜትር አባፍ ሲ ሌቭል ነው ማለት ነው። ኩዌሽን 23 ዊች ኢትኒክ ግሩፕ ኢዝ ዘ ላርጀስት ኢን ኦሮሚያ ሪጅን? ኦሮሚያ ውስጥ ካሉ ማህበረሰቦች ውስጥ ከፍተኛውን የሚይዘው የትኛው ነው እያለ ነው። ኤ አማራ፣ ቢ ኦሮሞ፣ ሲ ትግራይ፣ ዲ ሶማሌ። ያው ሳይታለም የተፈታ ይመስለኛል። ያው ክልሉ የኦሮሚያ ስለሆነ የኦሮሞ ብሔረሰብ እንደሚበዛበት ያው ይታወቃል ማለት ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። ኦሮሞ ትክክለኛው መልስ ነው። 24ኛ ጥያቄ ዘ ተከዜ ሪቨር ፍሎውስ ኢንቱ ዊች ካንትሪ? ተከዜ ሪቨር በኢትዮጵያ ነው የሚነሳው። ኢትዮጵያ ተነስቶ ወደ የትኛው ሀገር ይሄዳል እያለን ነው። ስለዚህ ኢትዮጵያ ተነስቶ ወደ የትኛው ሀገር ነው የሚሄደው? ኤ ሱዳን፣ ቢ ጅቡቲ፣ ሲ ኬንያ፣ ዲ ኤሪትሪያ እያለን ነው። ስለዚህ ትንሽ አስቡበት።
ትክክለኛው መልስ ኤ ሱዳን ነው። ከዚህ ኢትዮጵያ ተነስቶ ወደ ሱዳን ነው የሚሄደው። 25ኛ ጥያቄ which region experience the hottest temperature in ኢትዮጵያ እያለ ነው። ኢትዮጵያ ውስጥ ካሉ ሪጅኖች በጣም ሞቃታማ የሆነው ሞቃታማ ቴምፕሬቸር ያለው የትኛው ነው እያለ ነው። ኤ ሰሜን ማውንቴንስ፣ ቢ ዳንካል ዲፐርሽን፣ ሲ ራጃ ማውንቴን፣ ዲ ብሉ ናይል ጆርጅ። በጣም ሙቀታማ ያለው ማለት ነው የትኛው ነው እያለ ነው። ሙቀታማ ሰዓታችን አልቋል። መልሶ ዳንካል ዲፐርሽን አፋር ውስጥ የሚገኝ ማለት ነው። እሱ ነው። 26ኛ ጥያቄ ሌክ አባይ ኢዝ ፕራይመርሊ ሎኬትድ ኢን ኢትዮጵያ ኢን ዊች ሪጅን እያለ ነው። ኢትዮጵያ ውስጥ ነው የሚገኘው ይታወቃል። ሌክ አባይ ግን የትኛው ሪጅን የትኛው ስቴት ውስጥ የትኛው ክልል ውስጥ ነው የሚገኝ እያለ ነው። ኤ ኦሮሚያ፣ ቢ ሳውዘርን ናሽናሊቲ ፒፕልስ ኤንድ ሪፕሬዘንታቲቭ፣ ሲ ሶማሊ፣ ዲ አፋር። ስለዚህ የሚገኝ የትኛው ክልል ነው? ትንሽ ያስቡበት። ሌክ አባይ ሰዓት አልቋል። ቢ ነው ሳውዘርን ናሽናሊቲ ፒፕልስ ኤንድ ሪፕሬዘንታቲቭ እዚህ ነው የሚገኘው ማለት ነው። ኩዌሽን 27 7ኛ ጥያቄ ዋት ኢዝ ዘ ፕራይመሪ ክላይሜት ኦፍ ዘ ኢትዮጵያን ሃይላንድ። ኢትዮጵያ ሃይላንድ ውስጥ ክላይሜት ፕራይመሪ ያለው የአየር ጸባይ የትኛው ነው እያለን ነው። ትሮፒካል፣ ደዘርት፣ ተምፐሬት፣ ተንደር። ስለዚህ የትኛው ነው ትክክለኛ መልስ? ዋት ኢዝ ዘ ፕራይመሪ ክላይሜት ኦፍ ዘ ኢትዮጵያን ሃይላንድስ። ሰዓት አልቋል። ሲ ተምፐሬት ነው ኢትዮጵያ ሃይላንድ ውስጥ ያለው ክላይሜት ሃይላንድ። 28ኛ ጥያቄ which George is known for the Blue Nile waterfalls? which George is known for the Blue Nile waterfall? ኤ አዋሽ ጆርጅ፣ ቢ አባይ ጆርጅ፣ ሲ ተከዜ ጆርጅ፣ ዲ ኦሞ ጆርጅ እያለን ነው። ሰጠው ምርጫዬ ነው። እስኪ ትንሽ አስቡበት። ተሰጠው አልቋል። አባይ ጆርጅ ቢ ትክክለኛው መልስ ነው። 29ኛ ጥያቄ ዘ ቫሊ ማውንቴን ናሽናል ፓርክ ኢዝ ሆም ቱ ዊች ኢንዴንጀርድ ስፒሺስ። ኢንዴንጀርድ ስፒሺስ የሆነው የትኛው ነው እያለ ነው። ኤ ማውንቴን ጎሪላ፣ ቢ ኢትዮጵያን ወልፍ፣ ሲ አፍሪካን ፍሌር ሃንት፣ ዲ ሪሆኖ ሰረስ። ስለዚህ ትክክለኛው መልስ ሰዓት አልቋል። ቢ ኢትዮጵያን ወልፍ ቀይ ቀበሮ የምትባል ወልፍ ኢትዮጵያ ብርቅዬ እንስሳ ናት ማለት ነው። 30ኛ ጥያቄ which is the deepest point in the Great Rift Valley in ኢትዮጵያ ይላል። deepest point in the Great Rift Valley in ኢትዮጵያ በጣም ዝቅተኛው መሬት አካል ረፍት ቫሊ የትኛውን እያለ ነው። ኤ ዳንካል ዲፐርሽን፣ ቢ ሌክ ቱርካና፣ ሲ ሌክ አባይ፣ ዲ አፋር ትሪያንግል። ስለዚህ ትክክለኛው መልስ ዳንካል ዲፐርሽን ትክክለኛው መልስ ነው። 31ኛ ጥያቄ አክሱም or አክሱም is historically significant as A modern capital, B ancient kingdom seat, C hydroelectric center, D coffee production hub። አክሱም is historically significant አክሱም የምትታወቅበት ማለት ነው። ከተሰጡት ምርጫ ውስጥ የትኛው መልስ ይሆናል? ሰዓት አልቋል። ቢ ነው አሸንት ኪንግደም ሲት ነው። በጣም የቆየች አሸንት ስለሆነች ላሊበላና አክሱም የምታወቁ። 32ኛ ጥያቄ which river is the longest tributary of the Blue Nile in ኢትዮጵያ? longest tributary of Blue Nile in ኢትዮጵያ። ኤ ተከዜ ሪቨር፣ ቢ ባሮ ሪቨር፣ ዲ ሲ ዲዴሳ ሪቨር፣ ዲ ጋውንጋ ሪቨር። ስለዚህ ትንሽ አስቡበት። ሰዓት አልቋል።
ተከዜ ሪቨር ነው ማለት ነው። ዘ ሎንገስት ትራይቡተሪ ያለው ተከዜ ሪቨር ነው። 33ኛ ጥያቄ ዘ ሀረር ወርልድ ሲቲ ኢዝ ሎኬትድ ኢን ዊች ሪጅን? ዘ ሀረር ወርልድ ሲቲ ኢዝ ሎኬትድ ኢን ዊች ሪጅን? ኤ አማራ፣ ቢ ኦሮሚያ፣ ሲ ሀረር፣ ዲ ሶማሌ። ለዚህ ትክክለኛው መልስ ትንሽ አስቡበት። ስለዚህ ትክክለኛው መልስ ሀረር ነው። ሀረር። 34ኛ ጥያቄ ዋት ፐርሰንቴጅ ኦፍ ኢትዮጵያን ፖፑሌሽን ሊቭስ ኢን ሃይላንድስ ኤሪያ? ሃይላንድ ኤሪያ ውስጥ የሚኖሩ የኢትዮጵያ ህዝቦች ብዛት በፐርሰንት ምን ያህል ነው እያለን ነው። ኤ 40%፣ ቢ 55%፣ ሲ 70%፣ ዲ 85% ይላል። ስለዚህ ትክክለኛው መልስ የትኛው ነው? ትንሽ አስቡበት። ስለዚህ የተሰጠው 85% ልክ ነው ማለት ነው። 35ኛ ጥያቄ ዘ አፋር ፒፕል ፕራይመሪሊ ኢንሃቢት ዊች ዲፕሬሽን? ዘ አፋር ፒፕል ፕራይመሪሊ ኢንሃቢት ዊች ዲፕሬሽን? ዲፕሬሽን የሆነ የትኛው ነው? ኤ ረፍት ቫሊ ዲፕሬሽን፣ ቢ ዳናል ዲፕሬሽን፣ ሲ ጅቡቲ ዲፕሬሽን፣ ዲ ሱዳን ዲፕሬሽን። ስለዚህ ትክክለኛው መልስ የትኛው ነው ከተሰጠው ምርጫ ውስጥ? ሰዓት አልቋል። ቢ ዳንካል ዲፐርሽን ነው ማለት ነው። ዳንካል ዲፐርሽን። 36ኛ ጥያቄ ዊች ናሽናል ፓርክ ኢዝ ኖን ፎር ኢትስ ኢንዴሚክ ገላዳ ባቦንስ? ፎር ኢትስ ኢንዴሚክ ገላዳ ባቦንስ። ይህ ገላዳ ዝንጀሮ ጨላዳ ዝንጀሮ የምንለው እንደዛ ነው። ጨላዳ ገላዳ ባቦንስ ጨላዳ ዝንጀሮ። ኤ ባሌ ማውንቴን፣ ቢ አዋሻ ናሽናል ፓርክ፣ ሲ ሰሜን ናሽናል ፓርክ፣ ዲ ሰነከሌ ሰንክቸሪ። ስለዚህ ትክክለኛው መልስ ሲ ነው፣ ሰሜን ማውንቴን ፓርክ ትክክለኛው መልስ ነው። 37ኛ ጥያቄ ዘ ኢስተርን ሃይላንድ ኤክስቴንድስ ኢንቱ ዊች ናይቦሪንግ ካንትሪ? ስለዚህ ኢስተርን ሃይላንድ ኤክስቴንድ የሚያደርገው ወደ የትኛው የጎረቤት ሀገር ነው እያለን ነው። ኤ ሱዳን፣ ቢ ኤሪትሪያ፣ ሲ ኬንያ፣ ዲ ሶማሊያ እያለን። ስለዚህ ትክክለኛው መልስ የትኛው ሊሆን ይችላል? የታስቡበት። ትክክለኛው መልስ ኤሪትሪያ ቢ። 38ኛ ጥያቄ ዊች ሌክ ኢን ኢትዮጵያ ኢዝ ኖን ፎር ኢትስ ሳልት ኮንተንት? ኢትዮጵያ ውስጥ ካሉ ወንዞች ወይም ሌክ ባህሮች ውስጥ ሳልት ኮንተንት ያለው የትኛው ነው እያለን ነው። ኤ ሌክ ታና፣ ቢ ሌክ አሰላ፣ ሲ ሌክ ሐዋሳ፣ ዲ ሌክ አባይ። ስለዚህ የሆነ ጨዋማ የሆነ የጨው ባህሪ ያለበት ባህር ኢትዮጵያ ውስጥ የትኛው ነው? ሰዓት አልቋል። ሌክ አሰር ነው። ሌክ አሰብ። 39ኛ ጥያቄ ዘ አዋሽ ሪቨር ተርሚኔትስ ኢን ዊች ዳይሬክሽን ፍሮም ኢትዮጵያ? ዘ አዋሽ ሪቨር ተርሚኔትስ ኢን ዊች ዳይሬክሽን ፍሮም ኢትዮጵያ? ስለዚህ የተሰጠው ምርጫ ኤ ኖርት ቱ ሱዳን፣ ቢ ኢስት ቱ ጅቡቲ፣ ሲ ሳውዝ ቱ ኬንያ፣ ዲ ዌስት ቱ ሱዳን። ስለዚህ ትክክለኛው የትኛው ነው? ትንሽ ያስቡበት። ሰዓት አልቋል። ኢስት ኢንቱ ጅቡቲ። 40ኛ ጥያቄ ዊች ሃይላንድ ፕላቶ ከቨርስ ዘ ላርጀስት ኤሪያ ኢን ኢትዮጵያ? ላርጀስት ፕላቶ ኢትዮጵያ ማለት ነው። ኤ ኖርዘርን ፕላቶ፣ ቢ ሰንትራል ፕላቶ፣ ሲ ሳውዘርን ፕላቶ፣ ዲ ዌስተርን ፕላቶ። ስለዚህ ትክክለኛው መልስ የትኛው ነው? ትክክለኛው መልስ ሰዓት አልቋል።
ቢ ሰንትራል ፕላቶ ይባላል። ሰንትራል ፕላቶ። 41ኛ ጥያቄ ዋት ኢዝ ዘ ፕራይመሪ ሶርስ ኦፍ ዘ ብሉ ናይል? ፕራይመሪ ሶርስ ኦፍ የብሉ ናይል የትኛው ነው? ኤ ሌክ ታና፣ ቢ ሌክ ተከዜ ሪቨር፣ ሲ ሬንፎል ኦፍ ሃይላንድስ፣ ሲ ግራውንድ ዋተር ስፕሪንግስ። ስለዚህ ፕራይመሪ ሶርስ ኦፍ ብሉ ናይል የብሉ ናይል ምንጭ ሊሆን የሚችለው ማለት ነው የትኛው ነው? ሰዓት አልቋል። ሰዓታችን ሌክ ታና ነው ትክክለኛው መልስ ሌክ ታና ጣና ውስጥ ስለሚመነጭ ማለት ነው። 42ኛ ጥያቄ ዘ ኦሞ ሪቨር ኢዝ ኖን ፎር ኢትዝ ዘ ኦሞ ሪቨር በጣም የሚታወቅበት ኤ ሃይድሮኤሌክትሪክ ዳምስ፣ ቢ ቶታል ትሪባል ዳይቨርሲቲ፣ ሲ ዴማን ዲፖዚት፣ ዲ ኮፍ ፕሮዳክሽን። ትንሽ አስቡበት። የትኛው ነው መልስ ሊሆን የሚችለው? ዘ ኦሞ ሪቨር ኢዝ ኖን ፎር ኢትዝ ሃይድሮኤሌክትሪክ ፓወር፣ ትሪባል ዳይቨርሲቲ፣ ዳይመንድ ዲፖዚት፣ ኮፊ ፕሮዳክሽን። ሰዓት አልቋል። መልሳችን ቢ ትራይባል ዳይቨርሲቲ። ኦሞ ሪቨር የሚታወቅ ወሱ ነው። 43ኛ ጥያቄ ዊች ሪጅን ኦፍ ኢትዮጵያ ኢዝ ኖን ፎር ኢትስ ኮፊ ፕሮዳክሽን? ዊች ሪጅን ኦፍ ኢትዮጵያ ኢዝ ኖን ፎር ኢትስ ኮፊ ፕሮዳክሽን? ኤ አፋር፣ ቢ ሶማሊ፣ ሲ ኦሮሚያ ኤንድ ሳውዘርን ናሽናል ፒፕልስ፣ ዲ ትግራይ። ትንሽ አስቡበት። የትኛው ይመስላችኋል? ሰዓት አልቋል። ኦሮሞ እንደ ሳውዘርን ናሽናል ፒፕልስ ነው። 44ኛ ጥያቄ ዘ ባሌ ማውንቴን አር ሎኬትድ ኢን ዊች ሪጅን? ባሌ ማውንቴን የትኛው ሪጅን ውስጥ ነው የሚገኝ እያለን ነው። ባሌ ማውንቴን የትኛው ሪጅን ውስጥ ነው የሚገኝ? ኤ አማራ፣ ቢ ኦሮሚያ፣ ሲ ሳውዘርን ናሽናል ፒፕልስ ሪፕሬዘንታቲቭ፣ ዲ ሀረር። ቢ ኦሮሚያ ውስጥ ነው የሚገኝ ማለት ነው። ባሌ ማውንቴን ባሌ ተራራ ባሌ ውስጥ ነው የሚገኘው። 45ኛ ጥያቄ ዊች አሸንት ሩት ፓስድ ስሩ ኢትዮጵያ ኮኔክቲንግ አፍሪካ ቱ ኤዥያ? የቆየንትን አፍሪካን ከኤዥያ የሚያገናኝ መንገድ የትኛው ነበር እያለ ነው። ኤ አፍሪካ ሮድ፣ ቢ ኢንሰንስ ሩት፣ ሲ ስፓይስ ሩት፣ ዲ ትሬድ ሩት ቱ ኢንዲያ። ትክክለኛው መልስ ሰዓት አልቋል። ቢ ኢንሰንስ ሩት። 46ኛ ጥያቄ ዋት ኢዝ ዘ ሲግኒፊካንስ ኦፍ ዘ ሶፎመር ኬቭ? የሶፎመር ኬቭ ሲግኒፊካንስ በዋና እንትን ዓላማው ምንድን ነው ማለት ነው? ኢት ኢዝ ሪሊጂየስ ሳይት፣ ቢ ኢት ኮንቴንስ ዘ ሎንገስት አንደርግራውንድ ሪቨር ኢን አፍሪካ፣ ሲ ኢት ኢዝ ዘ ማይኒንግ ሳይት፣ ዲ ኢት ኢዝ ሮያል ፓላስ። ስለዚህ ትክክለኛው የትኛው ነው? ቢ ኢት ኢዝ ሲ ቢ ትክክለኛው መልስ ነው። 43ኛ ጥያቄ ዘደርግ ማውንቴንስ አር ሎኬትድ ኢን ዊች ፓርት ኦፍ ኢትዮጵያ? ደርግ ማውንቴን ተብሎ የተሰየመው ኢትዮጵያ ውስጥ የየትኛው የኢትዮጵያ ፓርት ነው የሚገኝ እያለን ነው። ኤ ኖርዘርን ሃይላንድ፣ ቢ ሰንትራል ሃይላንድስ፣ ሲ ሳውዘርን ሃይላንድስ፣ ዲ ዌስተርን ሃይላንድስ። ስለዚህ ትክክለኛው መልስ ሰዓት አልቋል። ኖርዘርን ሃይላንድ እዛ ነው የሚገኘው ማለት ነው። ኖርዘርን ሃይላንድ። 48ኛ ጥያቄ which waterfalls are known for smoke of fire in Amhara? Which waterfall is known as smoke of the fire in Amharic? smoke of the fire in Amharic ምን ማለት ነው? አባይ ፎልስ፣ ትዝታ ፎልስ፣ ብሉ ናይል ፎልስ፣ አዋሽ ፎልስ፣ ኦሞ ፎልስ። ስሞክ ኦፍ ዘ ፋየር ኦር ስሞክ ኦፍ ዘ ፋየር ተብላ የምትታወቀው የትኛዋ ናት? ይቺ ብሉ ናይል ናት ማለት ብሉ ናይል ነው ማለት ነው የሚታወቀው። ብሉ ናይል ትክክለኛው መልስ ነው። which region experience the lowest rainfall in Ethiopia? which region experience the lowest rainfall in Ethiopia?
ኢትዮጵያ ውስጥ ካሉ አካባቢዎች ውስጥ የዝናብ እጥረት የሚያጋጥመው ቦታ የትኛው ነው እያለን ነው። ኤ ሰሜን ማውንቴን፣ ቢ ዳካል ፐርሽን፣ ሲ ባሌ ማውንቴንስ፣ ዲ ሳውዝ ዌስት ሎውላንድስ። ስለዚህ ትንሽ አስቦበት የተሰጠው ታይም አልቋል። ዳካል ፐርሽን ውስጥ ነው። በጣም በረሃ ከመሆኑ አንጻር የዝናብ እጥረት አለ። ሾርቴጅ ኦፍ ሬን። 50ኛ እና የመጨረሻው ጥያቄ ዋት ኢዝ ኢትዮጵያስ ፖዚሽን ኢን ተርምስ ኦፍ በርዝ ሬት አት ቱ ዘ ናይል ሪቨር ሲስተም። ዋት ኢዝ ኢትዮጵያስ ፖዚሽን ኢን ተርምስ ኦፍ በርዝ ሬት ቱ ዘ ናይል ሪቨር ሲስተም? ኤ ኢት ኢዝ ዘ ሶርስ ኦፍ ዘ ኢንታየር ናይል። B. It contributes 8% of the Nile River water during rainy season. C. It has no role in Nile River. D. It is only contributes to the ground water እያልን ትክክለኛው መልስ ቢ ነው ማለት ነው። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንደዚህ አይነት ቪዲዮ ስንጭን ፈጥኖ ዩቲዩብ ኖቲፊኬሽን ይልክላችኋል። እንዲሁም እኛን በቀጥታ ማግኘት ከፈለጋችሁ 0971 900 600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። በቴሌግራም በኢሞ በዋትሳፕ ልታናግሩን ትችላላችሁ። ትምህርት የሚሰጠው ጎግል ሜት እና ዙም ላይ ነው። ስለዚህ ማንኛውም ተማሪ መማር ይችላል ማለት ነው። ያው ስፔሻል ለፈተና ስፔሻል የሆነ ቱቶሪያል አለን። ኤግዛም ላይ ስፔሻል የሆነ ቱቶሪያል እንሰጣለን። እንዲሁም ደግሞ ጀነራላይዝ የሆነ ቱቶሪያል ለጀነራል እውቀትም እንደዚሁ ለተለያየ ኤግዛም፣ ለሳት ኤግዛም፣ ለባንክ፣ ለተለያዩ ኤንጂኦ የተለያዩ ቪዲዮዎች እዚህ ቻናል ላይ ይለቀቃሉ። ስለዚህ ቻናሉን ሰብስክራይብ በማድረግ ከወዲሁ አባል መሆን እንዳይረሱ። እናመሰግናለን።